ፍቅር ፍጡር ሆኖ ቢመጣ እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢጠየቅ ፍቅር ብሎ የሚመልሰው ይሄንን ነው። እንደ ነብዩ አለይሂ ሰላቱ ወሰላም በንግግርም ይሁን በተግባር የእውነት እኔን የገለጠኝ የለም ነው የሚለው ፍቅር። መልእክተኛው አለይሂ ሰላቱ ወሰላም ለሰው ልጆች ያላቸው ፍቅር እኛ ከምናውቀው ፍቅር ውጪ ነው። ሱረቱል አንቢያ ላይ ነብያችንን አለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለምን እንዳላቸው እንበተናለን፣ በደንብ አድርገን እናብራራለን። ስለ ነብዩ ሰለላሁ ዐለይሂ ወሰለም ፍቅር እናውራ። ስለ እዝነት ከማውራታችን በፊት መልእክተኛው አለይሂ ሰላቱ ወሰላም ያላቸው ፍቅር ለሰው ልጆች ያላቸው ፍቅር አንከንዲሽናል ነው። ኢትስ አናቹራል ነው። ከተፈጥሮ እኛ ከምናውቀው ፍቅር ውጪ ነው። ለዛ ነው የመልእክተኛው አለይሂ ሰላቱ ወሰላም ፍቅር ኢቭን ለካሃዲዎች እንኳን በእሳቸው ለካዱ መልእክታቸውን ላልተቀበሉ እሳቸው ላይ ሳርካስቲክ ሎን ኢስቲግዛል አደረጉ ተኸበጡ ፊ ሸክስ ነብይ አለይሂ ሰላቱ ወሰላም በነብዩ ሰለላሁ ዐለይሂ ወሰለም ስብዕና ላይ እንኳን ላላገጡ ሰዎች ነብዩ አለይሂ ሰላቱ ወሰላም የነበራቸው ፍቅር ከተፈጥሮ ህግ ውጪ ነው። ከምን ውጪ ነው? ከተፈጥሮ ህግ ውጪ ነው። ለዛ ነው በእኔ እይታ ወላሁ አዕለም ፍቅር ስጋ ለብሶ አጥንት ተበጅቶለት ፍቅር ፍጡር ሆኖ ቢመጣ እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢጠየቅ ፍቅር ብሎ የሚመልሰው ይሄንን ነው። እንደ ነብዩ አለይሂ ሰላቱ ወሰላም በንግግርም ይሁን በተግባር የእውነት እኔን የገለጠኝ የለም ነው የሚለው ፍቅር። ፍቅር ራሱ ይህ ብቻ አይደለም። ፍቅር ቢጠየቅ ስለ ነብዩ አለይሂ ሰላቱ ወሰላም ጀስት በትክክል ምድር ላይ የኔን ማንነት ያንጸባረቀ በቃ ፍቅር ማለት እሳቸው ናቸው ብሎ ነው የሚገልጸው ፍቅር ራሱ። ይሄ ፍቅራቸው ነው ከአእምሮ በላይ የሆነው እዝነትን የወለደው። ፍቅራቸው እዝነትን ወልዷል።